እንደው ቤተክርስቲያን ስትሄዱ እግዚአብሔርን ላገኝ እየሄድኩ ነው ብሎ ተሰምቶት የሚያውቅ ሰው ላገኝ ማለት እሱማ ታዲያ ምን ላደርግ ነው እንደምትሉኝ እርግጠኛ ነኝ። አሁን እኔ ጥያቄው ግን እግዚአብሔር በትክክል አለ ብላችሁ ፊል ተሰምቷችሁ ያውቃል ስሜቱ? እግዚአብሔር አለ ቆይ መቅደስ አሁን እግዚአብሔር አለ ብላችሁ እንትና አለ ገሌ ደህና ዋላችሁ አለ እንደሚባል ማለት ነው። እግዚአብሔር መኖሩን ይሰማችኋል? እስቲ እንደው መድኃኒዓለም እንደዚህ እንዲሰማን ያርገን ወሉት ማለት ነው። እግዚአብሔር አሁን መቅደስ ውስጥ አለ፣ እግዚአብሔር ቤተክርስቲያን ውስጥ አለ ብለን ልናገኘው ደስ ይያለን ማለት ነው። አለ አሁን እግዚአብሔር ከዛ ስንወጣ እግዚአብሔርን አግኝቼዋለሁ ብለን እንደው ዲያብሎስ እኮ ይችን የሚቀማን አፈር ይብላና አፈርስ አይበላም መቼም እሱ ምን ይበላዋል እኛን የሚያበላን እንጂ እውነት ነው። አሁን ይሄ ቢሰማን እኮ ምንም ነገር እንኳን አንጨናነቅም፣ ጥያቄያችን ሁሉ ይመለሳል። እግዚአብሔር የእግዚአብሔር ቤት ነው ማለት ቤቱ ሰው ይኖራል። እግዚአብሔር ቤቱ አለ፣ በክርስቲያን ውስጥ አለ እግዚአብሔር። በዓለሙ ሙሉ ቢሆንም በፍጹም ደስታ እንኳንስ በቤተ ክርስቲያን ልብ በሉ በደሙ በቀደሳት ቤተ ክርስቲያን ሰሎሞን የሆነ ቤተ ክርስቲያን በወርቅ በእንቁ ሰርቶ ሲጨርስ እግዚአብሔር ምንድነው ያለው? በዚህ መቅደስ ላይ ዓይንና ጆሮዬ ያርፋሉ ነው ያለው። ደስ ሲል እኮ በዚህ መቅደስ ላይ ዓይንና ጆሮዬ ያርፋሉ፣ ጆሮዎችም ወደዚህ ይሰማሉ። ስለዚህ የእግዚአብሔር ዓይን በሰሎሞን ወደ ሰራው መቅደስ ከሆነ በሰሎሞን መቅደስ ላይ የሚቆም ሰው ሁሉ ወደ ላይ ቀና ሲል ከማን ዓይን ጋር ነው የሚታየው? ከእግዚአብሔር ዓይን ጋር ያያሉ። በእርግጥም ከእግዚአብሔር ጋር የምንታያይባት ከተማ ቤተክርስቲያን ናት። እግዚአብሔርን የምናይበት ማለት ነው። አላያችሁም እንዴ? እግዚአብሔር በኋላም እንመጣበታለን። ሙሴ እግዚአብሔር ልይ አለው። ከዛ ያየው የት ነው? ደብረ ታቦር ተራራ እነ ጴጥሮስ ጋር ጨምሮ ሶስቱን ይዞ። ለምን? ቤተክርስቲያን ውስጥ ነው ሙሴ ያየው እግዚአብሔርን። ቤተክርስቲያን ውስጥ ገብቶ አየው ፍጽምት ስትሆን የሐዋርያት መሰረት ሲጨመርበት ማለት ነው። ስለዚህ እዛ ጊዜ እግዚአብሔርን አየው፣ ክርስቶስን አየው በስጋ። ቤተክርስቲያን እግዚአብሔርን እናይበታለን እና እግዚአብሔር ቤቱ ናት። ቤቱ አለ እግዚአብሔር እና በስማ እንደው የቅዱስ ዳዊት እምነት በጣም ነው የሚገርመኝ ሁሉ ጊዜ። ምክንያቱም ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ምን አለኝ ነው የሚለው። እሱ ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ደስ አለኝ የሚለው እግዚአብሔር እዚያ እንደሚያገኘው እርግጠኛ ሆኖ ነው። እኔ መቼም ሲደርሽ ልምጣ እያልኩ ነው የምሄደው። ቤተክርስቲያን ልሂድ እስኪ። አይገርማችሁ በጣም ነው እኮ የሚያሳዝነው።